በሁለት ዓመት ውስጥ ሁለተኛ ልጅ ለመውለድ የተዘጋጀች የምትገኘው አርቲስት ዘቢባ ግርማ እጅግ የደመቀ የቤቢ ሻወር ወይም የአጥሮፍ አትስማሽ ሰርፕራይዝ ተደርጋለች። የነ ዘቢባ ቤት ትዳር የሞቀ መሆኑን በተጋቡ በሁለት ዓመት ውስጥ ሁለተኛ ልጃቸውን መጸነሷ ያሳያል ተብሎለታል። በሶሻል ሚዲያ የተዋወቁት ሁለቱ ጥንዶች ድምፃዊት ዘቢባና ባለቤቷ ኢሱ የቤተሰባቸውን ቁጥር ወደ 5 ከፍ ለማድረግ እና ሶስተኛ ልጅ ወደ ቤተሰቡ ለመቀላቀልም እየተጠባበቁ ይገኛሉ። እንኳን ደስ አላችሁ። ኢሱ የምወደው ሰው ነው። እሱን አጥቼ መኖርም አልችልም። ስለዚህ እሺ በሉልኝ። እኔ ኢሱን አጥቼ መኖር አልችልም። እሺ በሉልኝ። ተወዳጇ ድምፃዊት ዘቢባ ግርማ ይህንን ያለችው ኢሱ ሊያገባት ሽምግልና በላከ ጊዜ በሽምግልናው ቀን ነበር። ለቤተሰቦቿ ነበር ይህንን ያለችው። ታዲያ አሁን ትዳር ከመሰረቱ 2 ዓመታትን አስቆጥረዋል። ዘቢባ ግርማ በ2 ዓመት ውስጥ ሁለተኛ ልጇን ለመውለድ የአጥሮፍ አትስማሽ ተብላለች። በልጅ የተባረከች የምትገኘው ዘቢባ አሁን ስትወልድ የልጆቿ ቁጥር 3 ይደርሳል። ድምፃዊት ዘቢባ ግርማና ባለቤቷ ኢሱ ለዚህ ቀን እንኳን አበቃችሁ፣ እንኳንም ደስ አላችሁ ለማለት እንወዳለን። ከጸባይ ሰናይ ሴት አርቲስቶች መካከል አንዷ የሆነችው ዘቢባ ግርማ ይህን መሰል የተለየና በርካቶችንም ያስደሰተ የአጥሮፍ አትስማሽ ስነ ስርዓትን ሰርፕራይዝ ተደርጋለች። ራሷን አሳድጋ እዚህ የደረሰችበት መንገድ ለብዙዎች ምሳሌ የሚሆን ነው። በተለይም ደግሞ ወደ ትዳር ከመጣች በኋላ የቀድሞ የኢሱ የዘቢባ ባል ማለት ነው የሱ የቀድሞ ፍቅረኛ በማህበራዊ ሚዲያዎች እየመጣች የሁለቱን ፍቅር ለመበረዝና ሁለቱን ለማለያየት የባጥ የቆጡን ስታወራ የቀድሞ ግንኙነታቸውን ሚስጥር ስትዘረግፍ ያኔ እንዲነበርን ያኔ እንዲህ እናረጋለን እንዲነበርን ያለች ዘቢባን አይሆንሽም አታግቢው ስትል ከርማ ነበር። ፍቅርን ያስቀደመችው እምነቷን ያጠነከረችው ዘቢባ ግን እነዚህን ወሬዎች ባለመስማት ፍቅሯን ጠብቃ በ2 ዓመት ውስጥ ሁለተኛ ልጇን ልትወልድ በዝግጅት ላይ ትገኛለች። የአጥሮፍ አትስማሽም ተብላለች። ዘቢባ ግርማ በርካታ አድናቂዎች ያሏት የምትወደድ ድምፃዊና ተዋናይት ናት። ከዓመታት በፊት የኛ ሰዓት የሚል ፕሮግራም ላይ ለረጅም ዓመት የቆየ ተከታታይ የራዲዮ ድራማ ላይ መሪ ተዋናይ ነበረች። እውቅናዋም የመጣው በዛ ነው። ከዛ በኋላ ብዙ ነጠላ ዜማዎችን ለቃ በዚህም ብዙ ተወዳጅነትን አትርፋለች። በኋላም አልበም መስራቷ አይዘነጋም። ጎበዝ ተዋናይት፣ ምርጥ ድምፃዊት ናት ዘቢባ። አሁን ደግሞ ምርጥ እናት መሆኗን ቀጥላለች። ዘቢባ ደስታሽ ደስታችን ነውና እንኳን ደስ አለሽ ለማለት እንወዳለን። እናንተም እንኳን ደስ አለሽ በሉልን። ልክ ሁለተኛ ልጇን ልትወልድ በዚህ ሰሞን ነበር ከሽልማቱ ጀርባ ምን አለ በሚል እርግዝናዋን ለመርገም ጭምር የተሞከረ ትችትን አስተናግዳ የነበረው። በወቅቱም በተለያዩ ሚዲያዎች ቀርባ ይቅር በሉኝ፣ በሌላ መንገድ የተረዳችሁኝ በልጄ ጭምር እየረገሙኝ ነው በማለት በተማጽኖ ገልጻ ነበር። ዘቢባ ግርማ ግን ይቅርታ እንድትጠይቅ አደራላታለሁ የሚለው ያ ሰው ለትዳሯ የከፈለችው መስዋዕትነት ነው ብለን ነገሩን ቀለል ልናድርገው የምትሉኝ ከሆነ እሺየው፣ እውነታው ግን እንደሱ አይደለም። የዘቢባ
ባለቤት ኢሱና እህቱ ከአዳነች አቤቤ ጋር በመሆን የሸገር እንጀራ መጋገሪያና ኤክስፖርት ሱሉልታ ላይ ነው የተገነባ ያለው ማለት ነው። እስከ 100 ሚሊዮን ብር ወጪ ተደርጎበታል ተብሎ ሪፖርት የተደረገውን ይህንን ፕሮጀክት አጠቃላይ ወጪ 57 ሚሊዮን ብር ብቻ እንዲወስድና ፕሮጀክቱን በዚህ ብር ሰርቶ ለማጠናቀቅ ጠይቆ ተከለከለ። ከንቲባዋ ግን ያለምንም ጨረታ መታሰቢያ ለምትባለው የኢሱ እህት ማለት ነው ያለምንም ጨረታ 100 ሚሊዮን ብር እንዲሰራ አድርጋ የቀረውን ብር ኢንጂነሯና ወንድሟ ኢሱ ሆነው ተቀራምተውታል በሚል ነበር ወሬዎች የተሰራጩት። በዚህም ዘቢባም ጭምር የዚህ ገንዘብ ተካፋይ ናት በሚል ነበር በሐሰት መረጃ የተሰራጨባት። ዘቢባ ባለቤቷ ሆነው ምግብ ቤት ሲመገቡ ጭምር ቪዲዮዎች ተለቀው ነበር። ያም ለመውለድ በተቃረበችበት ወቅት ነበር። ልክ አሁን ካለችበት ወቅት ጋር ተመሳሳይ ማለት ነው። ዘቢባና ኢሱ የተዋወቁት በሶሻል ሚዲያ በቲክቶክ ነው። በቲክቶክ ተዋወቁ፣ በቲክቶክ ማውራት ጀመሩ። በስተመጨረሻ በፍቅር ተማርከው ትዳር መሰረቱ። ታዲያ ጥንዶቹ ገና ከጅምሩ ህይወታቸውን በተደጋጋሚ በማህበራዊ ሚዲያዎች ያሳዩ ነበር። ሲበሉ ሲጠጡ፣ እግሯን ሲያሻት፣ አብረው ሲጫወቱ ከልጃቸው ጋር ሆነው ተመልካቾቻቸው ግን ከሚዲያው ርቀው የትዳር ህይወታቸውን በግላቸው እንዲኖሩት የሰው አፍና የሰው እይታ መጥፎ እንደሆነ ጭምር በመግለጽ እንዲያቆሙ በመጠየቃቸው ከሚዲያዎች ጠፍተዋል። አሁን አንዳንድ ጊዜ ብቻ ነው ብቅ የሚሉት። ነገር ግን እንደዚህም ሆነው እንደዚህም ጠፍተው አልቦዘኑም። ስራ እየሰሩ ነበር። በሁለተኛ ዓመት ሁለተኛ ልጃቸውን ሊያገኙ ነው። ይህ ነው የሥራ ውጤት። የዚህ ዘመን ኩኩ ሰብስቤና ነፃነት መለሰ ናቸው የተባሉት ድምፃዊ ራሔል ጌቱና ድምፃዊት ዘቢባ ግርማ ይህንን ቢባሉ እንኳን አሁንም እርስ በርስ አለማውራታቸውና አለመነጋገራቸው በርካቶችን ያስደንቃል። በተፈጥሮ ከፈጣሪ በታደሉት ውብ ድምጾቻቸው እያንዳንዳቸው ተራ በተራ በለቀቁት ነጠላ ዜማዎቻቸው በዩቲዩብ ተመልካቾች እይታ ሪከርዶችን የሰባበሩ ሙዚቃዎችን ዳግም እንዳይወድቁና እንዲነሱ ያደረጉ የኪነ ጥበቡን ሁኔታም እንዲያንሰራራ ያደረጉ የተፈጥሮ ኦሪጂናል ድምጽ የተሰጣቸው ድምፃውያን ናቸው። ድምፃዊ ራሔል ጌቱና ድምፃዊ ዘቢባ ግርማ ከወዳቸው በሚመጣ ጠንካራ ድምጽ በጉሮሯቸው አልፎ የሚመጣው ተስረቅራቂ ድምጻቸው የበርካቶችን ቀልብ ይስባል። ለነገሩ